ሰላም ጤና ይስጥልኝ። ዛሬ እጅግ በጣም ቀላል ግን ደግሞ አስገራሚ ለውጥ የሚያመጣ የፊት ቆዳ እንክብካቤ ይዤላችሁ ቀርቤያለሁ። ብዙዎቻችን እሬት ለፊት ያለውን ጥቅም እናውቃለን። ነገር ግን ዛሬ የማሳያችሁ አጠቃቀም ለየት ያለ ነው። እሬትን ፈጭተን በበረዶ መልክ በማዘጋጀት እንዴት በየቀኑ መጠቀም እንደምችል አሳያችኋለሁ። ይህ ዘዴ ለ2 ሳምንት ያህል ሳይበላሽ የሚቆይና ለቆዳችን ልዩ ጥራት የሚሰጥ ነው። ወደ አሰራሩ ከመሄዳችን በፊት ለምን እሬትን በበረዶ መልክ እንጠቀማለን የሚለውን እናያለን። ፀሐይ ያቃጠለውን ወይም የቀላን ቆዳ ወዲያውኑ የማቀዝቀዝና የማዳን አቅም አለው። እሬት ተፈጥሯዊ ጸረ ባክቴሪያ ስለሆነ የብጉር እብጠትን ይቀንሳል፣ ጠባሳንም እንዳይኖር ያደርጋል። በረዶ የደም ዝውውርን ሲያፋጥን፣ እሬቱ ደግሞ ቆዳችን እንዳይላላጥና ወጣት ሆኖ እንዲታይ ያደርጋል። ክፍት የሆኑ የቆዳ ቀዳዳዎችን እንዲጠቡና ፊታችን ለስላሳ ሆኖ እንዲቆይ ይረዳናል። አሁን ደግሞ ወደ አዘገጃጀቱ እንሄዳለን። ኩስ እሬት እንቆርጣለን። እሬታችንን በውሃ ውስጥ ለ15 ደቂቃ ያህል እንዘፈዝፈዋለን። እንደዚህ የምናደርገው ውስጡ ያለው ቢጫ ክፍል እንዲወጣልን ነው። ምናልባትም አለርጂ የሚሆንባቸው ሰዎች ሊኖሩ ስለሚችሉ ቢጫው ክፍል መውጣት አለበት። ከ15 ደቂቃ በኋላ አውጥተን እንቆራርጠዋለን። እንደዚህ በምታዩት መንገድ ጠርዙን አላስፈላጊ የሆነውን ክፍል እናወጣለን። እንደዚሁም የተበላሸ የመሰለንን የሬት ክፍሎች አውጥተን እንጥላለን። ከዛ ጄላችንን እንለየና አረንጓዴውን ክፍል ብቻ እንጥላለን ማለት ነው። ይሄ እንደዚህ እንደምታዩት ማንኪያ ተጠቅማችሁ በጣም ቀላል ነው። በቀላሉ ጄላችሁን ትለያላችሁ ማለት ነው። ስታወጡት ያው ትንሽ የመምለጭለጭ ባህሪ ያለው እጃችሁ ላይ እና ያው ቀስ ብላችሁ ማውጣት ነው። ያን ያህል አያስቸግርም በእርግጥ። እና እንደዚህ ሙሉ ለሙሉ ጄሉን አውጥቼ የምፈልገውን ያህል የሚበቃኝ መጠን አዘጋጃለሁ ማለት ነው። እና ይሄንን ይመስላል። ሁሉንም እዚህ ጋር አዘጋጅቻለሁ። መፍጫ ተጠቅሜ እፈጨዋለሁ። ውሃ እስኪሆንልኝ ድረስ በደንብ አድርጌ ነው የምፈጨው። ይሄው እንደዚህ ቆንጆ አርጌ ፈጭቼ ተመልሻለሁ። ያው ቪዲዮ እንዳይረዝምባችሁ ብዬ ነው። እና በማጥለያ ደግሞ የቀረ ነገር ካለው ብዬ አጣራዋለሁ ማለት ነው። በደንብ አርጌ አጠለዋለሁ ማንኪያ ተጠቅሜ። ውስጡ የቀሩ ነገሮች ካሉ ከሚገቡ ብዬ ነው። ግን ያው ምንም ነገር አላገኘሁም፣ ምክንያቱም ሙሉ ለሙሉ ጄሉን ስላጣራሁት ቅድም ላይ ማለት ነው። እና ቆንጆ ነው። አሁን ይሄንን ምንድነው ማደርግበት? ቫይታሚን ኢ ካፕሱል እጨምርበታለሁ። ቫይታሚን ኢ ለቆዳ በጣም ቆንጆና ተስማሚ ነው እና ቫይታሚን ኢያችንን እጨምራለሁ። እኔ 2 ተጠቅሜያለሁ። እናንተ ያው እንደ ፍላጎታችሁ ነው። አለመጨመርም ይቻላል። እዚህ ጋር እኔ ያው መጨመር ስለፈለኩ ነው። ከዛ እንደዚህ አድርገን ይሄንንም አብረን ከጄላችን ጋር በደንብ አድርገን እናዋህደዋለን። ከዛ በኋላ ወደ በረዶ ቤት መክተት ነው። እንደዚህ በረዶ በምናዘጋጅበት እቃ ላይ እንጨምረዋለን ማለት ነው ያዘጋጀሁትን። እዚህ ጋር እኔ የሰራሁበት የበረዶ መትሬ ትልቅ ስለነበረ 2 ነው የሰራሁትኝ እና ምክንያቱም 10 ከመስራት አንድ ያዘጋጅተን ላሰብነው ለሳምንትም ለ2 ሳምንትም አቆይተን ብንጠቀመው የተሻለ ነው ማለት ነውና አንዴ ነው ማዘጋጀት። ከዛ ምንም ችግር ስለሌለው እንደዛ ያስቀመጥን እንጠቀማለን። እና ይሄንን በረዶ እስኪሰራ ለ6 ሰዓታት አቆይቼ ተመልሼ ደግሞ ውጤቱን አሳያችኋለሁ። ይህንን የበረዶ እሬት ለ2 ሳምንት ያህል ፍሪጅ ውስጥ ያስቀምጠን መጠቀም እንችላለን። አጠቃቀሙን በየቀኑ ጠዋት ፊታችንን በንጹህ ውሃ ከታጠብን በኋላ አንድ የበረዶ እሬት ወስደን ለ2 ወይ እስከ 3 ደቂቃ ፊታችን ላይ እናሻለን። በረዶ ሲቀልጥ ጄሉ ፊታችን ላይ ይቀራል። ለ15 ደቂቃ ቆይተን በቀዝቃዛ ውሃ እንታጠበዋለን። ፊታችሁ በበረዶ በጣም የሚቀዘቅዘው ከሆነ በቀጭን ጨርቅ ጠቅልላችሁ መጠቀም ትችላላችሁ።
ይህ ዘዴ ውድ የሆኑ የፊት ክሬሞችን ከመግዛት ያድናል። ውጤቱ አስተማማኝ ነው። ለ2 ሳምንት በየቀኑ ተጠቀሙትና ለውጡን በራሳችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ጥያቄ ካላችሁ በኮሜንት ላይ ጻፉልኝ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።